ታሪካችን የሚጀምረው በ1985 አሜሪካ ሜን ግዛት ውስጥ ሲሆን ቶማስ ኬሪ የተባለ የመብራት ሃውስ ጠባቂ እናያለን። በዛኑ ቅስፈት በአስፈሪ አውሎ ነፋስ ወቅት ባህር ዳርቻው ላይ ወድቃ ያገኛትን አትላና የተባለች የአትላንቲክ ልዕልት ወደ ቤቱ ወስዶ ያክማታል። አትላና በግድ ልታገባው ከነበረው ሰው ሸሽታ ወደ ምድር ዓለም እንደመጣች ስትገልጽለት ቶማስና አትላና ቀስ በቀስ እርስ በርስ ሲዋደዱና አርተር የተባለ ወንድ ልጅ ይወልዳሉ። አርተርም ገና ከልጅነቱ ጀምሮ ከባህር ፍጡራን ጋር በአእምሮ መግባባት የሚችል ልዩ ችሎታ እንዳለው እናያለን። ነገር ግን አትላና የአትላንቲክ ልዕልት እንደመሆኗ ወደ አትላንቲክ ተመልሳ የተጣለባትን ጋብቻ ግዴታ መወጣት ስላለባት ልጇን አርተርን በአደራ ለባለቤቷ ቶማስ በመስጠት እንደገና ወደ አትላንቲክ ውቅያኖስ ትመለሳለች። ታሪካችንም አሁን ጎልማሳ ወደ ሆነው አርተር በመመለስ አርተር አሁን ላይ በአኳማን ስሙ እየታወቀ ሲሆን እሱ ግን ንግስናውን ትቶ በአሳ አጥማጅ ከተማዎች ውስጥ ቢራ እየጠጣ ተራ ሕይወት መኖር ተሽሎት እናየዋለን። አንድ ቀንም ጄሲ ኬን የተባሉ የባህር ላይ ወንበዴዎችና ልጁ ዴቪድ ኬን ከግብረ አበሮቹ ጋር በመሆን አንድ የሩሲያ ወታደራዊ ሰርጓጅ መርከብ ጠልፈው ሊይዙ ሲሞክሩ አርተር ደርሶ ወንበዴዎቹን በሙሉ ድል በማድረግ የመርከቧን ሰራተኞች ያድናቸዋል። ጄሲ ኬን ግን በሂደቱ በሰርጓጇ መርከብ ውስጥ ታስሮ ሲቀር ልጁ ዴቪድ አባቱን እንዲያተርፍለት አርተርን ቢለምነውም አርተር ግን ጄሲ ላደረሰው ጉዳት ተገቢ ቅጣት ነው ብሎ በማመን ጄሲን ሳያድነው ጥሎት ይሄዳል። ዴቪድም በአባቱ ሞት እጅግ ተቀጥቶ አርተርን ለመበቀል በልቡ ቃል ይገባል። ከዚህ ክስተት በኋላ ቤራ የተባለች ሌላ የአትላንቲክ ልዕልት አርተርን ፈልጋ ወደ ምድር ላይ በመምጣት የአርተር ግማሽ ወንድሙ ንጉሥ ኦርም ዓለምን ለማጥቃት ሰባቱን የባህር ውስጥ ነገሥታትን አንድ አድርጎ በምድር ላይ ጦርነት ሊያውጅ እያቀደ እንደሆነ ታሳውቀዋለች። ሜራም አርተር ትክክለኛው የባህሩ ወራሽ ስለሆነ ኦርምን ተነጋግሮ አሊያም በጉልበት የአትላንቲክን ንግስና ዙፋን ላይ መቀመጥ እንዳለበት ትነግሯለች። አርተር ግን ንግስናውን ፍላጎት እንዳልሆነ ገልጾላት ጥያቄዋን ውድቅ ያደርገዋል። ሆኖም ግን ወዲያውኑ ኦርም ወደ ምድር ልኮት የነበረውን ግዙፍ ማዕበል መርከቦቹን ሲያሰጥም አርተር ይህንን ሲመለከት ኦርምን ማስቆም እንዳለበት ተረድቶ ከሜራ ጋር ወደ አትላንቲክ ለመሄድ ይወስናል። አርተርና ሜራም ወደ አትላንቲክ ተጉዘው አማራሪው ቭሎክን ካገኙት በኋላ የኦርም ሰዎች ደርሰው ድንገተኛ ጥቃት ስለሚያደርሱባቸው ሜራና ቭሎክ ሳይያዙ ቢያመልጡም አርተር ግን ተይዞ ይታሰራል። ኦርምም አርተር ወደ እስር ቤቱ ሄዶ እናታቸው አትላና ግማሽ ወንድም ልጁን በመውለዷ በወንጀል ተከሳ እንደተገደለች ገልጾ የእናታቸውን ሞት ተጠያቂ አርተርና የምድር ላይ ሰዎች እንደሆኑ በቁጣ ይነግሯል። ኦርምም አርተርን የአትላንቲክን ንግስና ጥያቄ ሙሉ በሙሉ ትቶ ለዘላለም ቢጠፋም ነፃ እንደሚለቀው ቢያቀርብለትም አርተር ግን በምትኩ ኦርምን ለፊልማ ይጋብዘዋል። ሁለቱም ግማሽ ወንድማማቾች በእሳተ ገሞራ ላቫ በተከበበ ልዩ የፊልማ ስፍራ ውስጥ ገብተው ይፋለማሉ። ኦርምም ከአርተር በላይ ልምድ ያለው ተዋጊ ስለነበረ አርተርን በቀላሉ እየደበደበ ሊገድለው ሲሞክር ሜራ ጣልቃ ገብታ አርተርን ከፊልማው ስፍራ በማውጣት ሕይወቱን ታድነዋለች። አርተርና ሜራም ከዚህ ትግል በኋላ ኦርምን ለማሸነፍ ትክክለኛውን የአትላንቲክ ንጉሥ ብቻ ሊይዘው የሚችለውን ጥንታዊ የአትላንት 3 ጥርስ ያለውን መሳሪያ ማግኘት እንዳለባቸው ተስማምተው መሳሪያው የታሰረበትን ስፍራ ፍንጭ ፈልጋ ወደ ሰሐራ በረሃ ለመጓዝ ይነሳሉ። ኦርምም በአትላንቲክ ውስጥ ቭሎክ አርተርና ሜራን ከጥቃት እንዲያመልጡ በድብቅ የረዳችው እሱ መሆኑን ካወቀ በኋላ ቭሎክን ከዳተኛ ብሎ በመፍረድ በእስር ቤት ውስጥ ያስቀምጠዋል። ኦርምም ወንድሙን አርተርን ለማጥፋት ዴቪድ የተባለውን የበቀል ስሜት የተሞላውን ሰው በማግኘት ዴቪድም ከአትላንቲክ ቴክኖሎጂ የተሰራ ልዩ የውጊያ ልብስ ሰጥቶ አርተርን አድኖ እንዲገድለት ተልዕኮ ይሰጠዋል። ዴቪድም ይህንን ልብስ ለብሶ ብላክ ማንታ ተብሎ የሚጠራ አደገኛ ተዋጊ ይሆናል። አርተርና ሜራም ትሪደንቱ የተሰራበትን ስፍራ ፍንጭ ፈልገው ወደ ሰሐራ በረሃ ደርሰው በአሸዋ ስፍራ የተቀበረ ጥንታዊ የአትላንቲክ ቤተ መቅደስ ውስጥ ገብተው ሲፈልጉ አንድ
ሆሎግራም መልእክት የያዘ ካርታ መሳይ ነገር ያገኛሉ። ይህም ሆሎግራሙ ትክክለኛውን የትሪደንቱ አቅጣጫ ፍንጭ ወደ ጣሊያን ሲሲሊ ከተማ ውስጥ እንደሚመራ ስለሚያሳይ አርተርና ሜራ ወዲያውኑ ወደ ሲሲሊ ጉዞ ይጀምራሉ። ሲሲሊም እንደደረሱ አርተርና ሜራ በከተማዋ ውስጥ ጥንታዊ ፍንጭ ተከትለው ሲፈልጉ ብላክ ማንታ ከኦርም ወታደሮች ጋር በመሆን ድንገተኛ ጥቃት ይሰነዝሩባቸዋል። ብላክ ማንታም በለበሰው ልዩ የውጊያ ልብስ ተጠቅሞ በአፉ ኃይለኛ የሌዘር ጨረር እየተኮሰ አርተርን ለማጥፋት ይሞክራል። አርተርና ሜራ በከተማዋ ጠባብ መንገዶች ውስጥ እየሮጡ ከጥቃት ለማምለጥ ሲታገሉ በስተመጨረሻም የከተማዋን ግንብ ደረጃዎች ተጠቅመው ጠላታቸውን በማምለጥ ኮኦርዲኔቶቹን ይዘው ደህና ይወጣሉ። አርተርና ሜራ ኮኦርዲኔቶቹ ወደ ውቅያኖሱ ጥልቅ ስፍራ ወደሚገኘው ትሬንቹ ተብሎ ወደሚታወቀው አደገኛ ቦታ እንደሚያመራ ካረጋገጡ በኋላ ትሬንች ውስጥ ገብተው ትሪደንቱ ያለበትን ትክክለኛውን ስፍራ ለማግኘት ወደ ጥልቁ ውሃ ውስጥ ይወርዳሉ። ትሬንች ውስጥ እንደገቡ ግን አስፈሪ የባህር ውስጥ ጭራቆች ተደብቀው ስለነበሩ ጭራቆቹ አርተርና ሜራ ከበው ለማጥቃት ይነሳሉ። አርተርና ሜራም ከጭራቆቹ ጋር ከባድ ትግል ውስጥ ገብተው በጣም አስፈሪ ሁኔታ ውስጥ ይወድቃሉ። አርተርና ሜራም ከጭራቆቹ ለማምለጥ ሲሉ በአፈ ታሪክ መሰረት ወደ ሞት ብቻ የሚወስዱ ተብሎ ወደሚታመነው በጣም ጥልቅ ወደ ሆነው ትሬንቹ ክፍል ውስጥ ዘልቀው ይገባሉ። ነገር ግን ከዛ ጥልቀት ባሻገር ማንም ሰው አይቶ የማያውቀው ድብቅ ዓለም እንዳለ ሲያገኙ ትልቅ መደነቅ ውስጥ ይገባሉ። እዛም ካራቴ የተባለ ግዙፍ ጥንታዊ የባህር ጭራቅ ትሪደንቱን ጠባቂ ያገኛሉ። ካራቴም ትሪደንቱን ለመውሰድ የመጣውን ማንኛውንም ሰው በጥያቄ እየፈተነ የማይገባውን ሰው ወዲያውኑ እንደሚያጠፋ ስለሚታወቅ አርተር ራሱን ብቁ ማድረግ እንዳለበት ይገነዘባል። ካራቴ አርተርን ትሪደንቱን ለመያዝ ብቁ መሆኑን ለማረጋገጥ ሲል ምንም አይነት መሳሪያ ሳይዝ በራሱ ድፍረትና ትህትና ብቻ ፊት ለፊት እንዲቀርበው ቢጠይቀውም አርተርም መጀመሪያ ላይ ፈርቶ ወደ ኋላ ቢያፈገፍግም እናቱ አትላና ላለፉት ዓመታት ስለ አትላንቲክ ስትናገር የነበረውን ልቡ ትዝ ብሎት ካራቴን ያለ ፍርሃት ፊት ለፊት ይጋፈጠዋል። ካራቴም አርተርን ልብ ብሎ ሲቀርበው የእናቱን ልጅ ብቃት አይቶበት ትሪደንቱን በሰላም አሳልፎ ይሰጠዋል። አርተርም ትሪደንቱን እንደያዘ ወዲያውኑ ኃይሉ ሙሉ በሙሉ ተጎናጽፎ ከባህር ውስጥ ካሉ ፍጡራን ጋር በቀጥታ የመግባባት አቅሙ በእጅጉ እየጠነከረ ይሄዳል። አርተርና ሜራ ትሪደንቱን ይዘው ወዲያውኑ ወደ አትላንቲክ ለመመለስ ጉዞ ይጀምራሉ። በአትላንቲክ ውስጥ ግን ኦርም የሜራን አባት ንጉሥ ኔሬስን ጨምሮ ሌሎች የባህር ውስጥ መንግስታትን ጫና በማድረግ ኃይሉን አንድ አድርጎ ምድር ላይ ጦርነት ለማወጅ የመጨረሻውን ስምምነት ስነ ስርዓት እያዘጋጀ ይገኛል። አርተርም ትሪደንቱን ይዞ ወደ ስነ ስርዓቱ ስፍራ ድንገት ብቅ ብሎ ኦርምን ይጋብዘዋል። ኦርምም አርተር ትሪደንቱን ይዞ መምጣቱን አይቶ ግራ ቢገባውም ትሪደንቱ ብቻ አርተርን ንጉሥ አያደርገውም ብሎ በድጋሚ ፊልማውን ይጋብዘዋል። በዚህ ወቅትም ከዚህ ቀድሞ ተይዞ የነበረው ቭሎኮ ነፃ ወጥቶ ወደ አርተር ጎን በመመለስ እንዲሁም ከትሬንቹ የመጡት ጥንታዊ ጭራቆች እንኳን እውነተኛው ንጉሥ ሲጠራቸው ሰምተው ወደ አርተር ጎን ተሰልፈው ኦርምን ለመዋጋት ይረባረባሉ። አርተርና ኦርም በአትላንቲክ ፊልሚያ ስፍራ ውስጥ የመጨረሻውን ትልቅ ፊልም ይገጥማሉ። ኦርምም ትሪደንቱ የሌለው ቢሆንም በጦርነት ሜዳ ልምዱ ተማምኖ አርተርን ክፉኛ ሲወጋ ይቆያል። አርተር ግን ትሪደንቱን ተጠቅሞ ራሱን ተከላክሎ በስተመጨረሻም የኦርምን ጋሻ በመሰባበር ድል ያደርገዋል። አርተርም ኦርምን ገድሎ ከመጨረስ ይልቅ ወንድሙ ስለሆነ ይቅርታ በማድረግ ሕይወቱን ትቶለት ወደ እስር ቤት እንዲወርድ ይፈርድበታል። በስተመጨረሻም አርተር ሰባቱን የባህር ውስጥ መንግስታትን አንድ አድርጎ በማስተባበር የአትላንቲክን ትክክለኛው ንጉሥ ሆኖ ዘውድ ያደርጋል። ሜራም ከጎኑ ቆማ የአትላንቲክ ንግሥት ሆናለች። አርተርም ምድርና ከባህር ውስጥ ሰላም በማምጣት እውነተኛ አኳማን ሆኖ ሁለቱንም ዓለማትን ለመጠበቅ ዝግጁ ሆኖ እያየን ታሪካችን ያበቃል።